እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። السلام عليكم ورحمة الله። ታገሽ ያልፋል። ታጋሾች ምንዳቸው ገደብ የለሽ ስለመሆኑ በቁርአን ተነግሯል። የታጋሽ ምንዳ ይህ ነው፣ እስከዚህ ነው ተብሎ አልተቀመጠም። ጉዳዩ ከባድ ስለሆነ እኮ ነው። የምድር ላይ ታላላቅ ሰዎች ሁሉ ከትልቅ ደረጃ የደረሱት ታግሰው ነው። ቅቤ አናት ላይ የወጣሁት ተገፍቼ ነው አለች አሉ። መገፋትሽን አትጢ፣ ያለምንም ምክንያት መጠላትሽን አታማርሪ እህቴ። ፊት ነሱኝ ብለሽ አትሸብሪ፣ ባይሆን ሁሉም ነገር ለበጎ ነው በይ። ከትንሽ እስከ ትልቅ በሁሉም ፈርጀ ብዙ የዱንያ ፈተናዎች ላይ ሁሉ ታገሽ። ዱንያ በእጅጉ የትዕግስት አገር ናትና በዱንያ ላይ ታገሽ። ሁሉን ነገር ችለሽና ውጠሽ ለማለፍ ሞክሪ። አብዝተሽ ታገሽ። ከመታገስም ጋር ዝም አትበይ። ድከሚ፣ ታገይ። መከራ እንደ ከባድ ማዕበል ሁሉ ያልፋል። ችግር እንደ ጨለማ ሁሉ ይገፈፋል። በትዕግስት ጠብቂ። እየተንቀሳቀስሽ ጠብቂ፣ እየሰራሽ ጠብቂ። መጠበቅ በራሱ ዒባዳ መሆኑ እወቂ። ኢንሻአላህ ያልፋል። ዱንያ የትዕግስት አገርማ ባትሆን ኖሮ የነቢዩ አዩብ ዓለይሂ ሰላም አይነት ትዕግስት ለጀነት መግባት ጥሎሽ ሆኖ ባልቀረበ ነበር። እስቲ ምን አስጨነቀን? እድላችንና እጣ ፈንታችን ሁሉ በአላህ ስብሓንሁ ወተዓላ እጅ ነው። ሰዎች በእኛ ላይ ማድረግ የሚችሉት ትልቁ ነገር አላህ የጻፈልንን ወይም የጻፈብንን ነገር መፈጸም ብቻ ነው። ከዚያ ውጭ ምንም ጉልበትም ኃይልም ሆነ ብቃት የላቸው። አይጎዱንም፣ አይጠቅሙንም። የነካንና የሚነካን ሁሉ ሊነካን የሚችለው አላህ ስብሓንሁ ወተዓላ እንዲነካን የፈቀደው ነገር ብቻ ነው። ለዚህም ነው ጠቃሚም ሆነ في رحابة وإحساسها ما يشبه شيء ጎጂ ሰጪም ሆነ ነሺ የፈጠረን አምላክ አላህ ስብሓንሁ ወተዓላ ብቻ ነው የምንለው። ለዚህም ነው መስራት እንጂ መጨነቅ አይገባንም የምንለው። እስቲ ምን አስጨነቀን? የሚያሳስበን የሲሳያችን ጉዳይ ከሆነ እሱም ከሁሉም ነገር ቀድሞ ተጽፏል። ሊነጥቀን ሊያግደንና ሊከለክለን ቢሞክር ማንም አይችለው። ለየግላችን በጀታችን ተመድቦልናል። እሰርቃለው፣ እቆርጣለው፣ እነፍጋለው ቢል ማንም አይችለው። የተጻፈልን ሲሳይ ከኛ ጋር አለና ስላልፈለግን ገፍተን አንመልሰውም። ባንፈልገውም እሱ ራሱ ይፈልገናል። ሪዝቃችን እንደ ሞት ቀናችን ሁሉ የቤታችንን በር ያንኳኳል። ብንሸሸውም አሳዶ ይደርስብናል። ስለተስገበገብን ጎትተን አናመጣውም። እንሸከም ብንል ተሸክመነው አንዞርም። የፈጠረን አላህ ስብሓንሁ ወተዓላ ሊለግሰን ቃል ገብቷል። የሚያስፈልገንን ሁሉ ሊያሟላልን እና ከርሳችንን ሊሞላ ፈቅዷል። የትም ብንሄድ ሪዝቃችን ራሱ ይከተለናል። ሞት እንደሚፈልገን ሁሉ እኛን ፍለጋ ያለንበት ድረስ ይመጣል። ስለዚህ ለምን ሐሳብ እናበዛለን?
ምን አሳሰበን? የሚያሳድደን ጠላት ይኖርብን ይሆን? ዕድሜያችን በአላህ ስብሓንሁ ወተዓላ እጅ ነው። የወደደን የአንዲትም ቀን ዕድሜ አይጨምርልንም። የጠላን ቅንጣት ታክል አይቀንስብንም። ዕድሜ ቀድሞ የተወሰነና የተቆረጠ ነገር ነው። ያለ ቀናችን የምንሞት አይደለንም። ከሞት ቀናችን አንቀድምም፣ አንዘገይም። በሽታ፣ ሰዎችም ሆኑ ሌሎች አደጋዎች ምክንያት ናቸው እንጂ በሕይወታችን ወሳኞች አይደሉም። ቀናችን ሳይደርስ አይገሉንም። ስለዚህ ምንም ሊያስፈራን አይገባም። በልጅነት በእናታችን ማኅፀን ውስጥ የጠበቀን አላህ ስብሓንሁ ወተዓላ ሁሌም ይጠብቀናል። ጠላት ከሆነ ሁሉም አለው። ሰው ሆኖ የሚጠላው የሌለው ሰው የለም። መላእክትን ሳይቀር ሸይጣኖች ይጠሏቸዋል። ምርጦቹ የአላህ ነቢያትም ደጋጎቹ የአላህ ስብሓንሁ ወተዓላ ባሮችም ጠላት ነበራቸው። ፊርዓውን የነቢይ ሙሳ ዋና ጠላት ነበር። ነቢይ ዒሳ ለግድያ ተፈልገዋል። ቁረይሾች ነቢያችንን ዓለይሂ ሰላቱ ወሰላም ሲያሳድዱ ነው የኖሩት። እስቲ ምን ያሳስበናል? የምድር ላይ ፈተና ለማንም አልቀረም። ለአላህ ቅርብ የሆኑ ባሮቹ ጭምር ተፈትነዋል። አባታችን አደም በሸይጣን ተፈትነዋል። ነቢዩ አዩብ በበሽታ ተፈትነዋል። ነቢዩ ዘከርያ በልጅ እጦት ተፈትነዋል። ነቢዩ ያዕቁብ በልጆቻቸው ጥመትና በጠፋ ልጃቸው በነቢዩ ዩሱፍ ናፍቆት ተፈትነዋል። ነቢዩ ኑሕ በሕዝባቸው ተቀባይነት አጥተው ለበርካታ ዓመታት ጮኸዋል። ነቢዩ ሙሳ በፊርዓውን ጦር ተሳደዋል። ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ቁረይሾች ተከታትለው ሊያጠፏቸው ሞክረዋል። የቲም ሆነው ከማደግ ጀምሮ እስከ ልጆቻቸው ሞት ሁሉን ፈተና ቀምሷል። ምን ያሳስበናል? ባልሰራነው ሥራ ስማችን ጠፍቶ ባልዋልንበት ውሎ ክብራችንም ተነክቶ ከሆነ ከኛ የሚበልጡ በርካታ ደጋጊ አላህ ባሮች ኑሮበታል፣ አልፈውበታል። ሰዎች የፈጠራቸውን አምላክ አላህ ስብሓንሁ ወተዓላ ጭምር ሳይፈሩና ሳያፍሩ ወንጅለውታል። ሚስት አለው፣ ልጅ አለው፣ ወልዷል፣ ተወልዷል፣ ንፉግ ነው፣ እጁ አይፈታም ብለው በሌለው ባህሪ አነውረውታል። ወልዕያዙ ቢላህ። ያውም እያበላቸው እያጠጣቸው ነው እንዲህ የሚያደርጉት። በንጹሕ ከባቢ ያደገችዋን ንጽሕት መርየምን ንጽሕናዋን እያወቁ ያለ ጋብቻ ዲቃላ ወለድሽ ብለው ስሟን አጥፍተዋል። መናፍቃን የነቢያችንን ዓለይሂ ሰላቱ ወሰላም ባለቤት እናታችንን እመት ዓኢሻን ረዲየላሁ ዐንሃ በዝሙት አነውረው የእሷንም የተከበሩ ባለቤታቸውንም ክብር ነክተዋል። ነቢያችንን ዓለይሂ ሰላቱ ወሰላም ነቢይነታቸውን እያወቁ እብድ ድግምተኛ ብሏቸዋል። ብንነወር ብንታማ ከኛ የበለጡ ጻድቃን ሁሉ ተነውረዋል፣ ታምተዋልና ምን ያሳስበናል? ዋናውና ከኛ የሚፈለገው ቁም ነገር እውነተኛ መሆንና በዓላማ መጽናት ነው። ሰዎች በሌለን ስምና ግብር ይከሱናል። እውነተኞች ከሆንን በነውረኞች ትችት መደንገጥም ሆነ ወደ ኋላ መመለስ የለብንም። እስቲ ምን ያሳስበናል? በሽታ ከሆነ እሱም የሕይወታችን አንዱ አካል ነው። አላህ ስብሓንሁ ወተዓላ ነው የፈጠረው።